ፍየሎችን በጫካው ውስጥ ከማራባትና ባለን መኖሪያ ግቢ ወይም ደግሞ ባለን ቤት ውስጥ በተወሰነ ካሬ ፍየሎችን ማርባት የትኛው ጥሩ ጥቅም ያስገኛል ወይም ደግሞ ለእርባታው መስፋፋት የትኛው ጥሩ አድቫንቴጅ አለው የሚለውን እናወዳድራለን። ጥሩ የማወዳደሪያም ሐሳብ አንስቻለሁኝ። የምናወዳድረው ፉል ታይም ግሬዚንግ ወይም ደግሞ ከ7 እስከ 8 ሰዓት ላላነሰ መልኩ መጋጥ ወይም ደግሞ ለቃቅሞ ቅጠሎችን ቀንጥሰው የሚበሉበት ይሆናል። ወይም ደግሞ ጫካ ውስጥ ይውላሉ ማለት ነው፣ አረንጓዴ ነገሮችን እየተመገቡ። ሌላው ግን በግቢያችሁ ውስጥ ኮንሰንትሬቱንም ራፌጁንም ሁለቱንም ድርቆሹንም የተመጣጠነ መኖም እየሰጣችሁ የምትይዟቸው ደግሞ የትኛው የተሻለ ጥቅም አለው ከማራባት አንጻር የሚለውን እንመለከታለን። በመጀመሪያ ደረጃ የቦታ አጠቃቀምን በተመለከተ በግቢ ውስጥ የምንይዘው አነስተኛ ቦታ ይፈልጋል። በ20 ካሬም 25 ፍየሎችን መያዝ ይቻላል። እንዲሁም ደግሞ በጫካ ውስጥ አረባብ ዘዴ ደግሞ እጅግ በጣም ሰፋ ያለ ቦታ ያስፈልገናል። ያውም ደግሞ በአረንጓዴ ቅጠላ ቅጠሎች የተከበበ ወይም ደግሞ የተሞላ መሆን ይጠበቅበታል። የቦታ አጠቃቀም ላይ ግቢ ውስጥ መስራት በዘመናዊ መንገድ እጅግ በጣም ያስፈልጋል ማለት ነው። ከዚህ በተጨማሪ ታዲያ የመውለድ አቅማቸውን ነው። አንደኛውን እርግዝና ከጨረሱ ወይም ደግሞ ከወለዱ በኋላ የሚቀጥለውን እርግዝና የመያዝ አቅማቸውን ወይም ደግሞ ከዚህ ከጡት ማስጣል ጋር ተያይዞ ደግመው ደግሞ በተጨማሪ ደግሞ ፈጥነው ወደ እርግዝና እንዲገቡ ከማድረግ ጋር ተያይዞ የጫካ ውስጥ ያረባብ ዘዴ እጅግ በጣም ደካማ ነው። በዚህም ደግሞ በዘመናዊ መንገድ ደግሞ በግቢያችን ውስጥ የምንይዛቸው ወይም ደግሞ በአንድ በተወሰነ ቦታ ላይ የሚቆዩ ፍየሎች የሚረቡ ፍየሎች የተሻለ ይህንን ነገር ተቆጣጥረን የተሻለ የመውለድ አቅማቸው መጨመር የምንችልበት ሁኔታ አለ ማለት ነው። ከዚህ በተጨማሪ የገበያ በፍጥነት ለገበያ ከማድረስ ጋር ተያይዞ ወይም ደግሞ ሙክቶችን ወደ ገበያ ከማቅረብ ጋር ተያይዞ የማሞከት ስራውን በጣም የሚያቀላጥፈው በዘመናዊ መንገድ ስንሰራው ነው። ያም ደግሞ ከፍተኛ የኃይል ብክነትን ይቀንስልናል። ከዚህ ጋር ተያይዞ የተመጣጠነ መኖን በመስጠት እንዲሁም ደግሞ አነስተኛ የሆነ ራፌጆችን ፎሬጆችን በመስጠት ደግሞ አጭር ጊዜ ውስጥ ለገበያ ማቅረብ እንችላለን ማለት ነው። ወይም ደግሞ ተገማች የሆነ ገበያን መስራት ይቻላል። መቼ ይወለዳሉ፣ መቼ አድገው፣ መቼ ደልበው ወደ ገበያ እንደምናቀርባቸው የሚታወቅ ወይም ደግሞ ተገማች የሆነ ገበያ ውስጥ ሆነን እንሰራለን ማለት ነው። ግቢ ውስጥ ታዲያ በአንድ በተወሰነ ቦታ ላይ ፍየሎችን ማርባት ስንጀምር ፍየሉ ተወልዶ ለማሞከት ወይም ደግሞ ለሙክት መቼ እንደሚቀርብና መቼ ለገበያ ለየትኛው በዓል እንደሚደርስ ወይም ደግሞ ለየትኛው አይነት ቦታ እንደምታስረክቡ ጊዜው መወሰን ትችላላችሁ። በዚሁም አጋጣሚ ከተወለደ ከ5 እስከ 7 ወር ድረስ ባለው በጥሩ አመጋገብና በጥሩ ማኔጅመንት ለገበያ ጥሩ ሙክት ሆኖ እንደሚወጣም ማወቅ የተቻለ ነው። ይሄም ደግሞ በቅርቡ የመጀመሪያውን ዙር ስልጠና ሰጥተናል። እዛም ላይ ለተለያዩ ታዳሚያን ወይም ደግሞ ለሰልጣኞች በደንብ በተግባር በተደገፈ መልኩ አሳይቻቸዋለሁ ማለት ነው። የሌላው የኪዲንግ ሬት ነው ወይም ደግሞ የመውለድ አቅምን መጨመር ወይም ደግሞ የግልገል መጠንን መጨመር ወይ የእርግዝና መጠንን መጨመር ማለት ነው። ስለዚህ ይሄ በተለይ ደግሞ በዚህ በጫካ ውስጥ በሚረቡ አይነት ፍየሎች ውስጥ ብዙ የማይስተዋል በጣም አስቸጋሪ በሆነ ሁኔታ ውስጥ ሰዎች ሲቸገሩ ብዙ አርብቶ አደሮች የሚቸገሩበት አይነት እና ብዙ ፍየልም የማይኖራቸው ምክንያት ወይም ደግሞ በጣም መነሻቸው ብዙ ፍየል ሆኖ ነገር ግን በዛው ልክ እጥፍ እየጨመረ እንደማይሄድም መመልከት ትችላላችሁ። በየአካባቢያችሁ ያሉ አርብቶ አደሮች ይኖራሉ። ይሄ ግልገሉ ተወልዶ የመሞት ከዚህ በተጨማሪ ደግሞ ሁለት መንታ አለመያዝ ወይም ደግሞ 3 አለመውለድ። እንግዲህ 3 ምንም ያክል እንኳን በሀገራችን ባለው ዝርያ በሀገራችን ባለው አያያዝ ድክመት በአመጋገባችን ያን ያክል ባይመጣም ሁለት ግን በፍየሎች እጅግ በጣም ቀላልና በየቦታው የምትመለከቱት ይሆናል። ነገር ግን ያንን ነገር የመጀመሪያው እርግዝናም ላይ ሁለተኛውም እርግዝና ላይ እንዲሁም ደግሞ መጪው ዓመትም ላይ በተመሳሳይ ሁለት እርግዝና እንዲኖራቸው ማድረግ በዘመናዊ መንገድ እጅግ የቀለለ ነው። ከዚህ በተጨማሪ ታዲያ በጫካ ውስጥ አረባብ ላይ ግልገሎች ወዲያው ተወልደው በኢንፌክሽን መጠቃትና መሞታቸው የግልገሎች ሞርታሊቲ ሬታቸው በጣም ከፍተኛ ያደርገዋልና በተለይ ግልገሎች ተወልደው መሞታቸው ለአርብቶ አደሩ በጣም ስቃይ የሆነበት ወይም ደግሞ የፍየል ብዜቱን የያዘበት ነው። በዘመናዊ አሰራር ግን ከተወለዱ ከመጀመሪያው 6 ሰዓት ጀምሮ እስከ መጨረሻው አድገው ተሞክተው እስኪወጡ ድረስ ባለው ወይም ደግሞ መልሰው ሴትም ከሆኑ ደግሞ ዘር እስኪይዙ ድረስ ባለው የራሱን የሆነ አካሄድና ዘመናዊ አሰራር ይኖረዋል ማለት ነው። ለክትባት ለመድኃኒት እጅግ በጣም አመቺ ናቸው። በዚህ በግቢ ውስጥ የምንይዛቸው ወቅታቸውን ጊዜያቸውን ጠብቀን ሕክምናም ካላቸው ደግሞ ያየን ምልክታቸውን ከመሞታቸው በፊት እነሱን የማዳን ስራ መስራት ይቻላል። ከዚህ በተጨማሪ ታዲያ ዝርያንም ለማሻሻል እጅግ በጣም አመቺ ነው። በግቢ ውስጥ የምንይዛቸው ዝርያን ላልተፈለገ እርግዝና እንዳረግም ማለት ያልተፈለገ እርግዝና ወይም ደግሞ የዘር ድብልቅን እናቆማለን ማለት ማስቆም እንችላለን። ስለዚህ ፍየሎቻችን ከአንድ ዘር ወጥ ከሆነ ምናልባት ክሮስ ብሪድ የምናደርጋቸው ከሆነ ሀገራችን ካሉ 2 ዝርያዎች አማካኝ ወስደን አንዳንድ ሴትና ወንድን የምናዳቅል ከሆነ ወይም ደግሞ ዘር የምናወሳስድ ከሆነ
ይሄ በዛው ልክ እንዲሄድ ወይም ደግሞ ያ ማለት ያዘር እንዲስፋፋ ከማድረግ ጋር ተያይዞ ሰፊ አስተዋጽኦ አለው። ነገር ግን በግጦሽ ወይም ደግሞ በዚህ በጫካ ውስጥ አረባብ ግን ይህን ማድረግ አይቻልም። ያ ማለት ሙክቶቹም አንድ ላይ ይለቀቃሉ፣ ለዘር ያዝናቸውም አንድ ላይ ይለቀቃሉ፣ እርግዝና ያላቸውም የሌላቸውም ግልገሎቹም በጣም ቅይጥ ያለና በጣም ድብልቅልቁ የወጣ ነገር ነው የሚሆነውና ይሄን ነገር ለማስተካከል ጊዜም ይፈልጋል። እንዲሁም ደግሞ ለመቆጣጠር እጅግ በጣም አስቸጋሪ ሁኔታ ውስጥ ይከታቸዋል ማለት ነው። ስለዚህ በተወሰነ መልኩ ብዙ አድቫንቴጆች ያሉት ነገር ግን ደግሞ ከዚህ ከፊድ ኮስት ጋር ተያይዞ የመኖ ወጫቸው በዘመናዊ መንገድ ለመስራት የእውቀት ማነስ፣ አንዳንድ የኢኒሻል ኢንቨስትመንቱ ትንሽ ከፍ ማለት እነዚያ ነገሮች እንደ ቢዝነስ እንደ ኮሜርሻል ሲታሰብ እንደ እንቅፋት ሊቆጠሩ የሚችሉ ናቸውና እነዚህ ነገሮች መታየት አለባቸው።